መሪን ተግባሩ አንድን ተሽከርካሪ ወደሚፈለግበት ቦታ ለማምራት የሚያስችል ነው። የመሪ ችሎታን ይበልጥ ለማዳበርና ለመጠቀም የመሪ አቅጣጫን በተለያየ ክፍል ከፋፍለን መመልከት ይኖርብናል። ቀጥታ መሪ አያያዝ ቀጥተኛ መንገድ ላይ ስንጓዝ የምንጠቀመው የመሪ አያያዝ ሲሆን እጃችን መሃል ለመሃል መሆን አለበት። መካከለኛ አዟዟር ወደ ቀኝና ወደ ግራ። መካከለኛ መሪ ስናዞር እጅን በእጅ በመቀባበል መሆን አለበት። አደባባይ ለመዞር ርቀታችንን ጠብቀን በመናሽከረክርበት ወቅት ረድፍን ለመቀየርና ተሽከርካሪን ለማለፍ ይጠቅማል። ረድፍ የመመልከቻ መስታወት ወይም ስፖኪዮ በማየት የግራ ፍሬቻ ማብራት። በግራ የረድፍ በኩል ተሽከርካሪ ካለ ቅድሚያ በመስጠት የመመልከቻ መስታወቱን ደግመን በማየት ረድፍ መያዝ። ተሽከርካሪን ለማለፍ ወይም ለመቅደም በመገናኛ አደባባይ ጠመዝማዛ ቁልቁለትና በማንኛውም ትራፊክ በሚበዛበት ቦታ ላይ መቅደም ክልክል ነው። ተሽከርካሪን ለማለፍ እንድንችልና ከፊት ለፊት የሚመጣን ተሽከርካሪ ለማየት እንድንችል ርቀት ጠብቀን ማሽከርከር። በዚህ ወቅት በቅድሚያ መመልከቻ መስታወት ማየት እንዲሁም ፍሬቻ ማሳየትና የመመልከቻ መስታወቱን ደግመን በማየትና ወጣ በማለት ከፊት ለፊት ላለው ተሽከርካሪ ትንሽ ክላክስ በማድረግ ምሽት ከሆነ ደግሞ መብራት ብልጭ ጥፍት በማድረግ አስጠንቅቆ መቅደም። ከዛም በመስታወት ተሽከርካሪውን ማለፉን ካረጋገጥንና ከተገነዘብን በኋላ የቀኝ ፍሬቻ በማብራት የቀኝ ረድፍ መያዝና ፍጥነት በመጨመር ማሽከርከር። በጠባብ መንገድ ላይ ማሽከርከር። በምናሽከረክርበት ወቅት ከፊት ለፊት ከሚመጣው ተሽከርካሪ ጋር ለመተላለፍ በቀኝ በኩል ማለፊያ ቦታ ካለ ወደ ቀኝ ገባ ብሎ ማለፍ። ማለፊያ ቦታው በግራ በኩል ከሆነ ከፊት ለፊት ያለው ተሽከርካሪ ወደ ማለፊያው ቦታ ገባ ብሎ መንገዱን ነፃ እስከሚያደርግ በትዕግስት በመጠበቅ ማሽከርከር። አደባባይ ወይም ደሴት። አደባባይ ወይም ደሴት የሚዞረው በግራ በኩል ይሆናል። አደባባይ ወይም ደሴት ባለበት ሁኔታ ወደ ግራ ታጥፈን ወይም ዞረን ለማሽከርከር የግራ ፍሬቻ በማብራትና አደባባይ የገባ ተሽከርካሪ ካለ ቅድሚያ በመስጠት መግባትና መዞር። ሙሉ ለሙሉ አዟዟር ወደ ቀኝና ወደ ግራ። መሪውን ሙሉ ለሙሉ ስናዞር እጅ በእጅ በመቀባበል መሆን አለበት። በጠባብ ቦታ ላይ ለማዞር ተሽከርካሪን አልፎ ለመውጣትና ዞሮ ለመመለስ ይጠቅመናል። መሪን ሙሉ ለሙሉ ካዞርን በኋላ ወደ ቦታው ሲመለስ እጃችንን ሊሰብረን ስለሚችል መሪ በውስጥ በኩል መያዝ ክልክል ነው። ዞሮ መመለስ። የጎንና የኋላ መመልከቻ ወይም ስፖኪዮ ማየት። ከመመልከቻ መስታወት ወይም ስፖኪዮ ውጪ የሆነውን አካባቢ በማየት የግራ ፍሬቻ ማሳየትና መሪ ወደ ግራ ሙሉ በሙሉ በመጨረስ ማዞር። ለመዞር በቂ ቦታ ከሌለን የኋላ ማርሽ በማስገባትና መሪ ወደ ቀኝ ማዞር። የኋላ የግራና ቀኝ መመልከቻ መስታወት ወይም ስፖኪዮ አሊያም ወደ ኋላ በመዞር ተሽከርካሪ አለመኖሩን በማረጋገጥ መንቀሳቀስ። ማርሽን ወደ አንደኛ ማርሽ አቅጣጫ በመቀየርና መሪ ወደ ግራ በማዞር የመረጥነውን ረድፍ በመያዝ ፍጥነት በመጨመር መንገዱን ለተሽከርካሪዎች ምቹ ማድረግ። ከዋና መንገድ ወደ ገባር መንገድ ወደ ቀኝ መዞር። መዞሪያ ቦታ ላይ የተሽከርካሪው አካል ግማሽና ከግማሽ በላይ የመታጠፊያ ቦታውን ማለፉን በጎን መስታወት በመመልከትና በመገንዘብ እንደ መንገዱ አዟዟር መሪ ማዞር።
መንገዱን ከታጠፍን ወይም ከዞረ በኋላ መሪን ወደ ነበረበት በመመለስ ፍጥነት በመጨመር መንገዱን ለአሽከርካሪዎች ምቹ ወይም ክፍት ማድረግ። ከገባር መንገድ ወደ ዋና መንገድ መግባት ወይም መዞር። ከገባር መንገድ ወደ ዋና መንገድ ስንዞር ከመግባታችን በፊት በመቆምና በዋና መንገድ ላይ ተሽከርካሪ ካለ ቅድሚያ በመስጠት የመረጥነውን ረድፍ በመያዝና ፍጥነት በመጨመር መንገዱን ለአሽከርካሪዎች ምቹ ማድረግ። ወደ ግራ ከገባር መንገድ ወደ ዋና መንገድ መግባት። ወደ ዋና መንገድ ከመግባታችን በፊት በመቆም በቅድሚያ በግራ መንገድ ላይ ተሽከርካሪ ካለ ቅድሚያ በመስጠት ማለፍ። በመቀጠልም በቀኝ በኩል ተሽከርካሪ ካለ ቅድሚያ በመስጠት የመረጥነውን ረድፍ መያዝና ፍጥነታችንን በመጨመር መንገዱን ለአሽከርካሪዎች ክፍት በማድረግ ይሆናል። ወደ ቀኝ ከገባር መንገድ ወደ ዋና መንገድ መግባት። ከመግባታችን በፊት በመቆምና በዋና መንገድ ላይ ተሽከርካሪ ካለ ቅድሚያ በመስጠት የመረጥነውን ረድፍ በመያዝና ፍጥነት በመጨመር መንገዱን ለአሽከርካሪዎች ምቹ ማድረግ።